ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መተናል ማለት ነው። በባለፈው ቪዲዮ እንዳለ በውስጥ መስመር ሆነ ኮሜንት ላይ ሃፒ በርዝዴይ ላላችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። አሁን ወር አልፎታል። ኦልሬዲ 27 ዓመታችንን ደፍነናል፣ ተጠቅመንበታል። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ይሄ ቪዲዮ የሙሉ ሳምንት ቪዲዮ የነማሳያችሁ ቅንጭብ አድርጌ ነው ኤዲት ማድረግላችሁ ማለት ነው። ይኸው እዚህ ጋር እንደምታዩት የአዳም አልጋ ተሰብሮ ነበርና ይሄ አልጋ እንዴት አድርጌ ፊክስ ላድርገው እያልኩ ነበረ። እግዚአብሔር ይመስገን ቤቴ ውስጥ ያው የተረፈኝ አንድ ነገር ቢኖር ማሽን ነው፣ የመጠጋገኛ ማሽን ነው። ያው ልምዱም ስላለኝ ጎበዝም ስለሆንኩ ይሄ ነው የሚገባሽ፣ እንግዲህ የሚገባኝ ይሄ ነው በሚለው እንዳስተካክለውና ይሄ ማሽን ተርፎኛል። እግዚአብሔር በጣም ነው የማመሰግነው። ይሄ ማሽን ለእኔ ብዙ ነገር ፊክስ የማድረግበት ነው እና በዚህ ማሽን ፍስኪ ፊክስ ላድርገው ብዬ አልጋውን እየሰራራሁት ነበር ማለት ነው። አንዳንዴ ልምድም በጣም አሪፍ ነው ሴቶችዬ። ለዚህ ነው ምንም ነገር ቢሆን ራሳችሁ አርጉ፣ ራሳችሁ ለማድረግ ሞክሩ። ያው ቢያደክምም አንዳንዴ ለማድረግ ሞክሩ፣ የሆነ ሰዓት ላይ ይጠቅማችኋል። በኔ ሆነባችሁ እኔን መኔ ይህንን አልጋ ከሰራው በኋላ ከልጆቼ ጋር ለምን ቁርስ አንበላም ብለን ወጣን ማለት ነው። አንዳንዴ ቁርስ ቤት ውስጥ አንበላም፣ ውጭ እንወጣለን። ከዛ ከልጆቼ ጋር ምናምን ነገር አንድ የሆነ ካፌ ይገባና እነሱ የሚፈልጉት ያው ጣፋጭ ነገር ነው፣ ጣፋጭና አይስ። እዚህ ጋር እየጠይኳቸው ነበር በጣም ይሄን ትበላላችሁ፣ ይሄን ትበላላችሁ፣ ይሄን ትጨርሳላችሁ። አዎ ብዙ ነገር አዘዋል። ራሳቸው ናቸው የሚያዙት። በዚህ አጋጣሚ ፊሎም አሁን በደንብ ነው የምታወራው፣ አዳም በደንብ ነው የሚያወሩት። መጀመሪያ እኛ አይስክሪም ነው የምንፈልገው አሉ። በዚህ በፀሐይ ችግር የለም ብዬ አይስክሪም አዘዙ። ሲቀጥል በጣም እንትን ይል ነበረ፣ ይሞቅ ነበረ። እስኪውን ብዬ አዘዙ ማለት ነው። ጉዳቸውን ታዩልኛላችሁ። እኔ ደግሞ ራሴ የምወደው ዋፍል አለ፣ ዋፍሉን አዝዣለሁ። እነሱም ዋፍሉን አዘዋል። ፕላስ ደግሞ ከሌላ ደግሞ ምንድን ያዘዙት መጠጥም አዘዋል። እንግዲህ ይኸውላችሁ ብቻ እስኪ ሺውን እነሱ ራሱ ሲያዙ ሁሉ ጨርሳላችሁ ብሏቸው፣ አዎ ጨርሳለን አሉ። ኦኬ ዋፍሉ እንደምታዩት በቾኮላታ አምጠውላቸዋል። ከዛ አይሱም አለ። ከዛ ደባለቁት። አዳም ደባልቂልኝ አለኝ። እንግዲህ እኔ ደግሞ ታውላቸዋለሁ። አይ እንፈልጋለን ካሉ አልከለከልም። ከዛ በኋላ ራሳቸው ወይ ሲጣፍጣቸው ይበላሉ፣ ካልጣፈጣቸው ደግሞ የራሳቸው ጥፋት እንደሆነ ይገባቸዋል። ብዙም ምን ያልገፋቸውም ሊጋፋቸውም በራሳቸው ውሳኔ እንዲሄዱ ነው የማረጋቸው። ከዛ የራሳቸውን ኤክስፒሪየንስ እንዲያደርጉ ማለት ነው። ከዛ መጨረሻውን ብቻ ለማየት ያብቃችሁ። ከዚህ ሁሉ ድብልቅና ትእዛዝ በተጨማሪ ደግሞ ያዘዙት ምንድነው መጠጥ እንትን ካካኦ ማለት ነው። የቾኮላቱን ካካኦ አዘዋል። አይጠጡትም። ስለዚህ ችግር የለም ብለን እሺ። ከዛ የሆነ ሰዓት ላይ እኔ ደግሞ በመሀል ይህንን ሄድፎን በጣም ነው የማደርገው። ሁላችሁ አብዛኞቹ ጊዜ ካያችሁኝ ይህንን ሄድፎን እጠቀማለሁ። እና አሁን ደግሞ እንግዲህ የኔ ቁርስም መጥቷል። የኔ ቁርስም ያው እንደነሱ ነው። ምንም የሚለየው ነገር የለም። በጣም ነው ዋፍል የምወደው። ከዛ የኔ ደግሞ አይ ዶንት ኖ ይሄ በአማርኛም እንደሆነ አላውቅም፣ ግን ብቻ ከዛ የእነሱን ቀመስኩ ማለት ነው። የእነሱን ስቀምስ የእነሱ በጣም ነው የሚጣፍጠው። ኑቴላው ይጣፍጣል የእነሱ በጣም። ከዛ ቀናው ትንሽ የእነሱን ባዝ ምናምን ነገር ብዬ ቀናው። ከዛ ኑቴላ አስመጣዋት እንደገና አዲስ ማለት ነው። ኑቴላ እኔ ጋር ስላልነበረ ሲያንቀለቀለኝ ሌላ ነበር ያዘዝኩት። እነሱ ደግሞ ሲያቀምሱኝ ማምዬ ግቢ ቅመሽ ብለው ሲያቀምሱኝ ደግሞ የእነሱን ደግሞ አማራኝ ማለት ነው። ከዛ ኑቴላ ለብቻው አሳዘዝኳት። ግን ደስ ይላል እንደዚህ ወታችሁ ከልጆቻችሁ ጋር ምናምን ነገር ፏ ብልጭ ስትሉ በቃ በጠዋት ዝም ብላችሁ የሆነ አላ እንደ ድንገት የሆነ ነገር ስታደርጉ ደስ ይላል በጣም። እዛ ያሉ ደግሞ ሰዎች ደግሞ በቃ ዝም ብለው ያዩኝ ነበር ምናምን ነገር እንደዚህ ላይክ አይ ዶንት ኖ ከልጆቻችሁ ጋር ሆናችሁ ስትወጡ ምናምን ሰው ሰርፕራይዝ ሆነ ብቻችሁን ስትሆኑ አላቅም ግን አንዳንዶቹ በቃ ያያኛል። አንዳንዶቹ አሮጊቶቹ ምናምን አሉ፣ እነሱ ይስቃሉ እኛ ስንከራከር ስናወራ ምናምን ነገር። ግን እኔ በጣም ኢንጆይ እያደረኩት ነበር ታይሙን። ልጆቼም ደግሞ ያው በጣም ኢንጆይ እያደረጉት ነበረ። በጣም ጣፍጧቸዋል ብዬ አስባለሁ። ግን ወዳቸው መጨረሻ ላይ ቁልፍልፍ ያደረጋቸው በቃ ጠግበው ከዛ አንበላም። አስተናጋጇ ራሱ ስቃ ነው በቃ የወሰደችው ማለት ነው። ሁሉ ሲያዙ ራሳቸው ነበር ያዘዙት። ሲያዙ እየገረማት ነበር። ይሄንንም ኦኬ። ከዛ መጨረሻ ላይ ምንም ሳይጨርሱት በቃኝ አሉ። ያው ስለሚዘጋ ጣፋጭ ነገር የወሰደችው ማለት ነው። ደግሞ እንደምታዩኝ የእነሱ በጣም ጣፍጦኛል እዚህ ጋር እውነት ለመናገርና እየበላው ነበረ። ከዛ ግን መጨረሻ ላይ አልበላም ሲሉ የኔን ተውኩና የኔ ጉር ደግሞ አሁን አዳም አልበላም መጨረሻ ላይ ብሎ ግማሹን አስተርፏል። ሁለት ነው የቀረበላቸው፣ ሁለት ዋፍል። አንደኛውን ኮምፕሊትሊ አልጨረሰውም። እኔ የእሱን ጥርግ አድርጌ በላው የራሴን ትቼ ማለት ነው። ምክንያቱም የኔ ከነሱ ከነሱ የኔ ምንም ጣፋጭ ነገር የለውም። ከላይ የምትመለከቱት ፍሩት ካልሆነ በቀር ጣፍጥ ነገር የለውም። ሰው እኔ የነሱን በላው ማለት ነው። መጨረሻ ላይ ያስተረፉትን እናት ያስተረፉት የልጅ ያስተረፉትን ነው የምትበላው አይደለ? እኔም የነሱን ጥርቅ አድርጌ በላው ማለት ነው። እዚህ ጋር እንጎራረሳለን እንግዲህ ሰርግ እንዳለበት ሰው። እነሱ ምን ያጎርሱኛል፣ እኔም እነሱን አጎርሳቸዋለሁ።
እንደዚህ ነን እኛ ሙዳችን ማለት ነው። እና በተረፈ ወዶቼ እናንተ እንዴት ናችሁ? ጤናችሁ እንዴት ነው? ቆየሁ ጠየኳችሁ ከተጠያየቅን እኛና እናንተ እየተጠፋፋን ነው። እኔ እየጠፋሁ ነው ወይስ እናንተ እየጠፋችሁ ነው? ምን እያረጋችሁ ነው? ኑሮ እንዴት ይዛችኋል? ኮሜንት ላይ እስኪ አጋሩኝ፣ አካፍሉኝ። እኛ ጋር አየር አሁን በጣም ተቀይሯል። ፀሐይ ነው፣ ደስ ይላል። እዚህ ሀገር እውነት ለመናገር ፀሐይ ሲሆን እዚህ ሀገር የመኖር ፍላጎቱ ይኖራቸዋል። ሳይኖር ሲቀር ግን ያስጠላቸዋል፣ ደስ አይልም። እና ያው እንደምትመለከቱት ደግሞ ጂም አይቀርም ስላችሁ አንዴ ከጠፋው ላይ ጠፋው ነው፣ አንዴ ከመጣው ደግሞ መጣው ነው። እንደዚህ ነኝ እና ላስነጥስባችሁ ነው አንዴ። ቆይ ከዛ ይማርሽ በሉኝ፣ ኮሜንት ላይ ይድፋሽ እንዳትሉኝ፣ ይማርሽ በሉኝ። ያው እዚህ ጋር የተለያዩ ስፖርት ነው የምሰራው። አብዛኛውን ጊዜ ግን የዳሌ እሰራለሁ። አብዛኛው የምሰራው ደግሞ ማለት ነው የሾልደር እሰራለሁ፣ የጀርባ እሰራለሁ፣ የእጅ እሰራለሁ። በጣም ነው የምወደው የጀርባና የእጅ። አንዳንዶቹ ለምንድን ነው እንደ ወንድ ቅርጽ ይሆናል ምናምን ነገር ይላሉና እኔ ቅርጹን እወደዋለሁ። አንድ ሁለት ደግሞ እንትኑን እወደዋለሁ፣ ሼፑን እወደዋለሁ። በቃ ከላይ ሰፋ ብሎ ከዛ ወገብ ቀጠን ብሎ ከዛ ከስር ሰፋ ብሎ ደስ ይለኛል። የሆነ ፎርሙ ደስ ይለኛል ማለት ነው። ለዛም በጣም ነው የምሰራው። እዚህ ጋር ደግሞ እንደምትመለከቱት በሌላኛው ቀን ነው። አሁን ትምህርት ቤት ያለንበት ሲቹዌሽን ምንድነው? ማጥናት ያለብን ሲቹዌሽን ነው። በፈተና አለብን አሁን በቅርብ። ስለዚህ ለዛ እየተዘጋጀን ነበረ። እኔና ጓደኛዬ አብዛኛውን ጊዜ ከትምህርት በኋላ እዚህ ቢያንስ ለ1 ሰዓት እናጠናለን። ሁሌም ባይሆንም ግን አሁን ማለት ነው በጣም እንትን እያለን ነው፣ እየሞከርን ነው ላለመቅረት ምናምን ነገር። ቢያንስ 1 ሰዓት አጥንተን ላይክ የተማርነውን ነገር 1 ሰዓት አጥንተን ከዛ በኋላ እንሄዳለን ወደ ቤት ተባብለን ነው የምንመጣውና አብዛኛውን ጊዜ ደግሞ የዚህ ላይብራሪ ፍሎግ ሰርቻለሁ እዚህ ቪዲዮ ላይ ማለት ነው። እንደምትመለከቱት በጣም ብዙ ላይብራሪ ትልቅ ነው። ብዙ መጽሐፍቶች አሉት። በጣም ብዙ ተማሪዎች አሉ በዚህ ሰዓት የሚመጡ ማለት ነው። ያው ትምህርት የምንለቀቅበት ሰዓት ስለሆነ ሁሉም የሚያጠናው እዚህ ነው። እኛ ደግሞ ያው በጣም አንዳንዴ እኛ የምንቀመጥበት ቦታ አለ፣ የለመድነው ቦታ ማለት ነው። እዛ ቦታ ስለሚያዝ ሌላ ቦታ እዚህ ጋር ተቀምጠን አናውቅም እዚህ ቦታ ባይዘዌ። ሌላው ደግሞ በጣም ደስ የሚለው ነገር እኛ ከማጥናታችን በፊት ይሄ ደግሞ እንደምትመለከቱት ሌላ ፍሎግ ነው፣ ሌላ የላይብራሪ ፍሎግ ማለት ነው። እንደነገርኳችሁ በሳምንት ውስጥ ቢያንስ 3-4 ለመግባት እየሞከርን ነው ላይብራሪ ለ1 ሰዓት እና ሁሌ ጣፋጭ እንይዛለን። ጣፋጭ ካልያዝን ሁለታችንም ጭንቅላታችን አይከፈትም። ለምን እንደሆነ አላውቅም። እኔ ሲጀመር ታውቀኛለች፣ ጣፋጭ ካልበላው ትንሽ ጣፋጭ ካልበላው አላጠናም፣ በፍጹም አላጠናም። መቼም ቢሆን አጥንቼ አላውቅም። ላይክ አሮኖ ያው ጣፋጭ አብዛኛውን ጊዜ የደስታ ሆርሞንን ያመነጫል። እኔ ደግሞ ጣፋጭ ስበላ ደስ ይለኛል። ኢቭን ራሱ ሰው ተጣልቶኝ ጣፋጭ ስበላ በጣም ነው ደስ የሚለኝ ውስጤ ማለት ነው። አናዳችሁ ምናምን ነገር ደስ ሊለኝ ይችላል፣ ልታረቃችሁ ይችላለሁ። በጣፋጭ አሰባችሁታል። ዳት ማች በጣም ሲምፕል ነው ማለት ነው ነገሩ። እና በቃ ጣፋጭ ደግሞ በልቼ ሳጠና ያው ትምህርቱ ይገባኛል እላችሁ ፈልጌ ነው። በዛ አጋጣሚ ጓደኛዬም ልክ እንደዛ ናት፣ ግን ከኔ አትበስም ላይ ከኔ በሳለው ከሷ። እዚህ ጋር ደግሞ ያው እዚህ ጋር ደግሞ ሌላ ቀን ነው፣ ሌላ ፍሎግ ነው። አዝንጥንጥ ብለን ጀስት ፓርክ ልንወጣ አስበን ነው መሰለኝ። እዚህ ጋር ምን እንደሚሰራራኝ ባላቅም፣ ግን ማች ለማድረግ እየሞከርኩ ነበረ ከላይና ከስር። ሸሚዝ ካረኩ ቆየ እውነት ለመናገር ይሄን ሸሚዝ ስንቴን ያደረጉት አይደል ነው። ብዙ ጊዜ አድርጌው አላውቅም፣ አዲስ ነው። ግን እስኪ ዛሬ ላርገው፣ የሆነ ሳይደረግ ሲቀር ልብስ ይከፋል አይደለም። እስኪ ላርገው ብዬ በዛ ላይ ደግሞ ከሄድፎኔ ጋርም አንድ ነው፣ ላይ ከለሩ አንድ ነው፣ ሰው ይመቻል። አንስቼ አደረኩት ማለት ነው ሁኔታችሁ። ስለዚህ ፀጉሬንም በደንብ ሰረት አድርጌ ልጥፍጥፍ አድርጌ እንትን ብያለሁ ማለት ነው፣ ፋብልጭ ብያለሁ ማለት ነው። ግን ሸሚዝ በፀሐይ አሪፍ ነው፣ እውነት ለመናገር አሪፍ ነው። ያው ውስጡ ጥብቅቅ ስለማይል ትንሽ ፍሬ ያደርጋቸዋል ብዬ አስባለሁ። እና እዚህ ጋር እንደምትመለከቱት እንግዲህ ሀገራችን አሁን ፀሐይ ሆኗል። ኑሩ እያለን ነው። ሙዱ አሪፍ ነው፣ ቫይቡ አሪፍ ነው። በረዶ ሲሆን ብቻ ነው እዚህ ሀገር ደስ የማይለው እውነት ለመናገር። ሁሌ እንደዚህ ቢሆን እዚህ ሀገር ለመኖርም ጥሩ ነበር። ግን በቃ ብርዱ አብዛኛውን ወር ስለሚሆን ፀሐዩ ደግሞ ለትንሽ ወር ለ3 ወር ብቻ ስለምትቆይ በቃ እንደ ብርቅዬ ነው የሚሆንብን። በቃ ፀሐይ ስትወጣ የዚህ ሰዓት ሰው ሁሉ ስልኩን የሚያነሳበት ሰዓት ነው። ምክንያቱም ያው በአመት አንዴ ነው የምንነሳው ፀሐይ ስትወጣ ማለት ነው። እና ለዛ ነው እንግዲህ ኢንጆይ ነው ማድረገው ፀሐይን። በጣም የሆነ ናቹራል የሆነ ቦታ በጣም እንደምወድ ታውቃላችሁ። በቃ ጸጥ ጭር ያለ ቦታ በጣም ኢንጆይ ነው ማድረገው ከሆይ ሆይታ ቦታ ይልቅ ማለት ነው። እኔ በእርግጥ ራሴን የቻልኩ አንድ ሆይ ሆይታ ሰው ነኝ። ምን ይባለው ሆይ ሆይታ ነው
ቀውጢ ሰው ነኝ ግን ደግሞ ውስጤ ደግሞ ደስ የሚለው ደግሞ ሰላም ያለበት ቦታ ሲሆን ነው። የሆነ በቃ እንደዚህ ሳር ያለበት ቦታ፣ ሰማይ ያለበት ቦታ፣ ወንዝ ያለበት ቦታ ወይ ጫካም ልትወስዱኝ ትችላላችሁ። ወሬቨር እንደዚህ ቦታ በጣም ደስ ይለኛል። እዚህ ጋር ከልጆቼ ጋር ኢንጆይ እያደረኩት ነበረ። ጣፋጭ ገዝተን ያው እዚህ ቪዲዮ ላይ ብዙ ጣፋጭ አይታችኋል። ከዚህ በኋላም ታያላችሁ። ሲቀጥሉ ደግሞ ታውቃላችሁ የኔ ቤተሰብ የሆናችሁ እኔ ጣፋጭን ምን ያህል እንደምወድ ታውቃላችሁ። ስለዚህ ኢንጆይ ነው ማድረገው። በዛውም ልክ ደግሞ ስፖርት ሰራለሁ። ይሄ ነገር እኮ ነው ግራ ገብት የሚለኝ። ላይክ ጣፋጭን ብቀንስ እስከዛሬ የሰራሁት ስፖርት ምን ያህል ከዚህ በላይ ኢፌክት እንደሚያመጣ ለውጥ እንደሚያመጣ ታየው ነበር። ግን አንዳንዴ ለውጥ እንዳያመጣ ራሱ የምታገለው እኔ ነኝ። ላይክ በጣም አሪፍ የሆነ ነገር ለመስራት እየታገልኩ በዛው ልክ ደግሞ በቃ በጣፋጭ ብቻ ነው ያው የቸገረኝ። አላቅም ከጣፋጭ ጋር መለየትም ምንችልም አይመስለኝም። ኦልሬዲ አክሴፕት አድርጌ እየኖርኩ ነው። ግን ያ ነገር ደግሞ እንዳያበላሸኝ ስፖርት በደንብ እየሰራሁበት ነው። እያመጣጠንኩት ነው ለማለት ፈልጌ ነው። እዚህ ጋር ባላንስ እያደረኩት ነው። እና እዚህ ዛፍ ላይ በጣም ይሄ ዛፍ በጣም ደስ የሚለኝ ፒንክ ነው ዛፉ። ቅጠሉ የምን ዛፉማ ፒንክ አይደለም። ቅጠሏ የምታበቅለው ቅጠሏ ፒንክ ናት። በጣም ነው የምታምረውና እዚህ ጋር ከፍቼላቸው አብረን እየጨፈርን ነበር ከልጆቼ ጋር። እዚህ ጋር ባይዘው መስሚያቸው ጥጥ ነው ልጆቼም እንደኔ ማለት ነው። መስሚያቸው ጥጥ የሆነ ነው። ኢንጆይ እያደረግን ነበር በጣም እና እነሱም በጣም ዶናት ይወዳሉ። በዚህ አጋጣሚ ማስለመድ ፈልጌ አይደለም፣ ግን ያው ልጆች አይደሉ ጣፋጭ ስለሚወዱ ያው ምንም ማድረግ አይቻልም። እንግዲህ ባላንስ ለማድረግ እንሞክራለን። ግን ያው እንደነገርኳችሁ ነው። በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ እንዴት ነው አሁን ሰመር እናንተ ጋር ምን እያደረጋችሁ ነው? ምን ለማድረግ አስባችኋል? እናቶች፣ ሴቶች፣ ወንዶችም ምን ለማድረግ አስባችኋል? እንዴት ነው የምትሉት? እስኪ እናንተም ጻፉልኝ ኮሜንት ላይ። ግዴታ ቪዲዮ መስራት የለባችሁም። ውሏችሁን ባጭሩ ጻፉልኝ። እስኪ ምን እንደምታደርጉ ምን እንደምትሰሩ አካፍሉኝ። እንግዲህ የሳምንት ፍሎጌ ይሄን ይመስል ነበር ማለት ነው። እና ያ ሴቶችዬ በተቻላችሁ አቅም እናንተም ራሳችሁን ፈታ ለማድረግ ሞክሩ። ባላችሁ ነገር ብዙም ሳታስቡ ባላችሁ ነገር ወታችሁ ያንን ሞመንት ያንን ቀን ወይ ደግሞ ያንን ሰዓት ኢንጆይ ለማድረግ አስቡ። ከምንም ነገር ወታችሁ ማለት ነው ላይፋችሁ እስከሚፈጠረው ነገር ወታችሁ ከሀሳብ ወታችሁ አንዴ ለራሳችሁ በቃ ደስ የሚል ነገር አድርጉ። እንደዛ ብላችሁ አስቡ። ያው እኔ እንደነገርኳችሁ እንደዛ ነው ለማድረግ ማስበም እያረኩም ያለሁት። አንድ ነገር ካሰብኩ ያሰብኩትን ነገር ካላደረኩ በጣም ነው የምናደደው በራሴ። ሁለት ደግሞ ያው አሁን እግዚአብሔር ይመስገን አክሴፕት ማድረግ ጀምሬያለሁ። የሆነ አክሴፕታንስ በጣም አዳብሬያለሁ ማለት የሆነ ነገር ይሆናል የቀረ ነገር ይቀራል በሚል ማለት ነው። ግዴታ አልታገልም፣ ግን ራሴ ማድረግ እችላለሁ ብዬ የማስባቸው ነገሮች ግን አብዛኛውን ጊዜ ለማድረግ እሞክራለሁ። የማይሆን ከሆነ ግን አልታገልም፣ ተዋለሁ ማለት ነው። እሱ ነገር በጣም ተመችቶኛል። ያው አብዛኛው ሰው ላይመቸው ይችላል። እስከዛሬ የምታገለውን ነገር ወይ ደግሞ ለምታገላላቸው ሰዎች ላይመቻቸው ይችላል። ግን አሁን እኔ እግዚአብሔር ይመስገን ከተገለጸ ነኝ። አንድ ሁለቴ እሞክራለሁ፣ የምችለውን ነገር አድርጋለሁ። የማይሆን ከሆነ እተዋለሁ ማለት ነው። ምክንያቱም አንዳንዴ ህይወት የሆነ የማያደርግላችሁ ከሆነ የማይሰጣችሁ ከሆነ የሚጎዳችሁ ነው ብዬ ነው የማስበው። አብሶ ደግሞ ያው በእግዚአብሔር የምታምኑ ሰዎች ካላችሁ በቃ በሃይማኖት ደግሞ የምታምኑ ሰዎች ካላችሁ እግዚአብሔር ለፈጣሪ ይሰጣላችሁና በአጭሩ ለፈጣሪ መስጠት ጀምሬያለሁ። ተመስገን ጌታዬ፣ ይሄ ነገር ያዝልቅልኝ። እኔ ተመችቶኛል። በቃ ፈጣሪ ያውቃል፣ እሱ ይታገላውን ደግሞ እኔ ሞክሬያለሁ ብሎ መተው ትልቅ ረፍት ነው ህይወቴ ላይና ድሮ እንደዛ ለማድረግ ብዙ ነገር እንደጎዳኝ ነው የገባኝ። ምክንያቱም ፈጣሪ ለካ ይታገል የነበረው እንደዛ ያታገለኝ የነበረው የሚጎዳኝ ነገር ስለነበረ ማለት ነውና ስተውት ለካ ሁሉም ይተዋል። ላይክ የሚጎዳችሁ ይተዋል ማለት ነው፣ ይቀራል፣ በዛው ይቀርላችኋልና መተውን ልመዱ። እኔ ለመተው እየሞከርኩ ነው። ሰው እዚህ ጋርም እንደገና እንግዲህ እያጠናው ነው፣ ኢንጆይ እያደረግኩ ነው። እኔ ላይክ አብዛኛውን ጊዜ ሳጠና ሁሌም እንደምላችሁ ለመሸምደድ አልሞክርም፣ ነገሮች ለመረዳት ነው የምሞክረው። ያው ከሸመደዳችሁት ጭንቅላታችሁ ስለማይቀመጥ ማለት ነው። ግን ከተረዳችሁትና ከሆነ ሚሞሪ ካለው ነገር ጋር ካያያዛችሁት ግን በቀላሉ ያን ነገር ማስታወስ ስለምትችሉ በዛው ያው የማጠናበት ሜቶድ ነው የሚባለው፣ ሜትድ እንደዛ ነው የምታደርጉት። ያው አንዳንዴ ቃላቶቹንም በጀርመንኛም ስለምነግራችሁ ኮሜንት ላይ ደግሞ ሜቶድ አይደለም የሚባለው ሜትድ ነው የሚባለው እንዳትሉኝ አደራ። ድሮም እንደዛ ስለምታደርጉ ማለት ነው። ለማንኛውም ቀን ይሄን ይመስል ነበረ። የኔ ቀን ይሄን ይመስል ነበረ። የእናንተንም ቀንና ደግሞ ወይ ደግሞ ሳምንታችሁን በኮሜንት ላይ እንደማነብ ተስፋ አደርጋለሁ። ይሄ ቪዲዮ አይተሽ ውሎሽ ሳምንትሽ እንዴት እንደነበረ ባጭሩ ማጽፊ ሰው ካለሽ ሁለተኛ እዚህ ቪዲዮ ላይ እንዳመጪ
ስቀልዳችሁ ነው ደግሞ ሲሪየስ ደግሞ ወስዳችሁ ደግሞ እንዳመጡ አላችሁ። ለማንኛውም ቪዲዮ ላይክ እያረጋችሁ ሼር እያረጋችሁ እወዳችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸርን ሰንብት እላለሁ ማለት ነው። ኤኒ ሀሳብና አይዲያ ካላችሁ ኮሜንት ላይ ጻፉልኝ፣ ወይም ደግሞ በውስጥ መጻፍ የምትፈልጉ ሰዎች ካላችሁ በውስጥ ጻፉልኝ። በውስጥም ደግሞ ቲክታክ ላይ ጠፍቼባችኋለሁ አውቃለሁ። እንግዲህ እግዚአብሔር ያለ ቀን ተመለሽ ካለኝ እመለሳለሁ። ግን ሁላችሁንም በውስጥ የምትጽፉልኝም ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ ውዶቼ። እኔ አረሳኋችሁ መቼም አረሳችሁም፣ እናንተም ደግሞ አትረሱኝም። ስለዚህ ጠያቂዎቼ ናችሁ፣ እህቶቼ ናችሁ። አብዛኛዎቹን ደግሞ ትልልቅ እህቶቼም አላችሁ፣ ትንንሽ እህቶቼም አላችሁ፣ ሁለተኛ እናቴ ሶስተኛ እናቴ የምላችሁም አላችሁ እና ሁላችሁንም በዚህ አጋጣሚ ውድድ ነው ማረጋችሁ። ከሀሳብ አጠፉም። እውነት ለመናገር ሁላችሁንም በቃ እንደ ቤተሰብ ነው የማሰባችሁ እና እግዚአብሔር ያክፍርልኝ። ከልብ ነው የምወዳችሁ፣ ውድድ ነው ማረጋችሁ። እንግዲህ አብራችሁኝ ስለነበራችሁ እዚህ ቪዲዮ ላይ ከልብ አመሰግናለሁ ማለት ነው። የሚቀጥለው እንግዲህ ቪዲዮ እስክንገናኝ ድረስ ቸርን ሰንብት እያልኩ ሰናበታችኋለሁ። ባይ